እሺ አመሰግናለሁ። የጋምቤላ ጸጥታ ሁኔታ በተመለከተ የራስ ሐሳብ ለማካፈል ነው። መሰረት ማረገው ትላንትና ይሆናል ሜቢ ወደ 8 ሰዓት አስቆጥሯል ጥቃቱ። አሁን በአፍሪካ ሰዓት አሁን ሌሊት ነው። ነገር ግን ውጭ ሀገር ስለሆንኩኝ በእኛ ወደ ቀን አካባቢ ነው መረጃ የደረሰኝ። ከደረሰኝ ወደ 8 ሰዓታት ይሆናሉ። ብዙ ጊዜ ስለ ጋምቤላ ችግር እንደነ የሚናገር ሰው ያለ አይመስለኝም። በጋምቤላ ክልል ውስጥ አለመረጋጋት ሲኖር ብዙ ጊዜ ወጥቼ እናገራለሁ። ችግሩ ምን አይነት እንደሆነ፣ የችግሩ መንስኤና የችግሩ መፍትሄ ብዙ ጊዜ ተናግሬያለሁ። የጋምቤላ ችግር አንድና አንድ ነው። ግልጽ ነው፣ ለሁላችንም ግልጽ ነው። የጋምቤላ ችግር ያኛው አመራርና ያኛው ምሁራን ነው። ሌላ ሰው የለም። ለምን እውነት አንናገርም? አሁን አንዳንድ ያኛው ምሁራን በተለይ ዲያስፖራ እና በክልል ውስጥ የሚገኙ አመራሮች የጸጥታ ችግሩ ከስደተኞች ጋር ከኖር ጋር ከሌሎች ኢትዮጵያውያን ጋር አያይዘው የሚያቀርቡበት ሁኔታ አለ። ችግሩ ግልጽ እንዳይሆንና መፍትሄ እንዳያገኝ እኔ ልጠይቃቸው። እነዚህ ያኛዋ ተጠርጣሪዎች አስቀድሞ እንደምታሰሩ አስቀድሞ መረጃ የሚያገኙት ከማን ይመስላችኋል? አሁን ነው ገታዲ ነኩር ዋጊል ሌሎች ሳይቀሩ የሚሸሹ ወይ ጣትኮ ጸጥታ ኃይሉን የሚጠበቁ ወይም ጸጥታ የፌደራል ጸጥታ አካላት ላይ ጥቃት የሚፈጸሙት ዝግጁ እንዲሆኑ የሚናገራቸው ማን ነው? ይህን ጥያቄ አንስታችሁ ታውቃላችሁ? አንድ ቀን ቢሆን በተለይ በጋምቤላ ክልል የተመደባቸው የፌደራል ጸጥታ አካላት ይህን ጥያቄ ለምን አታነሱም? ማን ነው ለነዚህ ሰዎችን መረጃ የሚያካፍሉ? ምክንያቱም መከለ ላይ መረጃ እርምጃ እንደሚወሰድ በከፍተኛ አመራሮች ደረጃ ነው የሚወሰነውና የሚሰበሰቡ። እንደዚህ አይነት መረጃዎች ለምን ይወጣሉ? ከማን ነው የሰሙት የሚለውን ሐሳብ ለምን አልመጣም እናንተ ጭንቅላት ውስጥ? እኔ የምነግራቸው ነገር ውሰዱ። የጋምቤላ ችግር ለመፍታት ዝግጁ ከሆናቸው እኔ የምነግራቸው ውሰዱት። የክልሉ ርዕሰ መስተዳድር ሳይቀር ወይዘሮ አለሚቱ በጋምቤላ ችግር ውስጥ ያለው አለመረጋጋት እጃችሁ እንዳለበት ብዙ ጊዜ ተናግሬያለሁ። ይህ ባህኛ ምሁራንና ፖለቲከኞች ባህል የተለመደ አካሄድ ነው። ከዚህ አካሄድ ከወጣህ ወይ ከወጣሽ ተጎጂ ነሽ በማህበረሰቡ ዘንድ። ምክንያቱም አሁን እነዚህ ችግር ፈጣሪዎች ጥቃት የሚፈጸሙት አካላት ወይዘሮ አለሚቱ ሳይቀር የክልሉ ርዕሰ መስተዳድር ሳይቀር ያውቃቸዋል፣ ግን አይናገሩም። ጥቂት ሰላም ፈላጊ የሆኑ አኛ ምሁራኖች አሉ፣ አመራሮች አሉ፣ ግን ለማን ይናገሩ? እነዚህ ወንጀለኞች ለመጠቆም ለማን ይናገሩ? ምክንያቱም ወደ ክልሉ ርዕሰ መስተዳድር መረጃው እንደሚደርስ ስለሚያውቅ ክልሉ ርዕሰ መስተዳድር ራሷ መልሳ ለዚህ ችግር ፈጣሪዎች ማን ጥቆማ እንደሰጣችሁ ይናገራሉ። ስለዚህ እንዴት ሰላም ሊመጣ ይቻላል? ችግር ፈጣሪ የችግር መፍትሄ እንዲሆን ማድረግ ሞኝነት ነው። ስለዚህ መፍትሄው የጋምቤላ ክልል ርዕሰ መስተዳድር ሌላ ብሔር በተለይ ኖር፣ ምክንያቱም ኖር ብዛት ያለ ማህበረሰብ ስለሆነ ይህን ብዛት ያለበት ማህበረሰብ ያልኩበት ምክንያት አንድ ካኛዋ ብንመርጥ ከማጃንግ ብንመርጥ ይጎዳሉ። ከጥቂት ብሔረሰብ የመጣ ስለሆነ ሌላ ደግሞ ሀኛዋ ማጃንግ ከጋምቤላ ክልል ይርቃሉ ትንሽ። ማጃንግ ዞን አልፎ ባኛዋ ዞን ማል ነው የሚሄደው። ጥቃት ይፈጸሙበታል፣ ይገሉታል። እኔ የምናገረው እኮ ከጥላቻ ተነስቼ አይደለም፣ እውነት ለመናገር ነው። በቃ ጋምቤላ ችግር እንዲፈታ በዘላቂነት መፍትሄ እንዲያገኝ
ስለዚህ ኑወር ርዕሰ መስተዳድር ሲሆን እነዚህ ሰላም ፈላጊ ጥቂት ሰላም ፈላጊ ያኛዋ ምሁራንና አመራሮች ያለ ፍርሃት መረጃ ይሰጣሉ። ምክንያቱም እነዚህ ወንጀል ፈጣሪዎች መረጃ መልሶ እንደማይደርሳቸው ስለሚያውቁት ያን ርዕሰ መስተዳድር ወደ ስልጣን የመጣው ከኖር የመጣው ርዕሰ መስተዳድር እነዚህ መረጃ ሰጪዎች በማይጎዳ መንገድ እነዚህ ወንጀል ችግር ፈጣሪዎች ወደ ቁጥጥር ስር እንዲገቡ ያደርጋል። ይህ ነው መፍትሄ፣ ሌላ መፍትሄ የለም። አሁን እኮ የተወሰነ ቡድን ተደራጅተው እዛው ፖቻለ ስልጣን እየወሰዱ ነው ያለ ከ500 በላይ በደረሰኝ መረጃ መሰል ስልጣን ሊጠናቀቁ ነው። ትጥቅ ሁሉ ተዘጋጅቶላቸዋል። ስለዚህ ዘንድሮ ርዕሰ መስተዳድር ካልተቀየረ ተንካራ ርዕሰ መስተዳድር ካልተመደበ ሰላም አናገኝም። በክሬ የተመደቡ የፌደራል ጸጥታ አካላት ተጎጂ ይሆናሉ፣ ይጎዳሉ፣ የቀጠለ ይጎዳሉ። አሁን ሰላም ለማስከበር በሚልበት ጊዜ ጥቃት ይደርስባቸዋል። ማነው መረጃ ለጥቃት ፈጻሚዎች የሚያደርሰው? በመንግስቱ ያሉ አመራሮች ናቸው ለነዚህ ወንጀለኞች እንትና መረጃዎች የሚያካፍሉት። ስለዚህ ከኔ ውሰዱ ሐሳቡ መፍትሄ ለማግኘት ከተፈለገ። ሌላው ምንድነው? ሌላ መፍትሄ አሁን ወደ ፖሊስ የክልሉ ፖሊስ አባላት ወደ ማሰልጠኛ እንደገቡ የሚል መረጃ ሰምቻለሁ። እኑም አረጋግጫለሁ እውነት መሆኑ። ኢለይ ከኑወር ከማጃን ካኛዋ ስንት ገባ ስንት ቀረ? የቀሩትን ተለይቶ እስከ ቀበላችሁ ድረስ ምክንያቱም ሪኮርድ አለ፣ መዝገብ አለ። እከለ ውጅሉ ወይ ጋር ወይ ከየትኛው ቀበሌ እንደመጣ የተካቢ እንደሚኖር መረጃ አለ። ይጣራ። ከመንግስት የወሰደው መሳሪያ ገቢ ያደረገው አላደረገም የሚለው ነገር ይጣራ። እስከሚኖርበት ቀበሌ እስከተወለደበት ቀበሌ ምርመራ ተደርጎ ይገኝ። በህይወት ካለ ታስሮ ወደ እስር ቤት እንዲገባ ማድረግ። መልሻዎች ሳይቀር መልሻዎች መሳሪያዎቻቸው ገቢ እንዲያደርጉ ይለዩ። አንድ ፌደራል ለምን ሚሊዮን ሰራዊት ቢመደብ ጋምቤላ ክልል ውስጥ አካባቢ ተወላጆች ካልተተባበሩት ከየት ነው መረጃ የሚያገኘው? ከአካባቢ ሰዎች ጋር እንትና በተለይ ከአካባቢ አመራሮች ጋር ትብብር ሲያገኝ ነው። አሁን እኮ ዝም ብሎ ሄዶ ወንጀለኛ አለ እዚህ ይታሰር ሄዶ በሚሄድበት ጊዜ ያን ወንጀለኛ አስቀድሞ መረጃ አገኝቷል። ከክልሉ ርዕሰ መስተዳድር ይቀር በማል ወደ ችግር ውስጥ ይገባሉ። ለምን እውነት አንናገርም? ስለዚህ የጋምቤላ ችግር ግልጽና ግልጽ ነው። እንዴት እስከመቼ ስንት ዓመት ከደርግ ውድቀት በኋላ እስከ ዛሬ ሰላምና ልማት አላገኘንም? በአንድ ቡድን በአንድ አመራር ከአንድ ብሔረሰብ የመጡ አመራርና ፖለቲከኞች ምክንያት እንዴት? ትክክል አይደለም። ጥላቻ አይደለም፣ እውነት መናገር ስላለብን ነው። ውጅሉ ችግር ፈጣሪ ቆን ውጅሉ መባል አለበት። በቃ ከሌሎች ጋር ለመለየት ችግር በሚኖርበት ጊዜ ሁላችን እንትና ተጎጂ እንደምንሆን እናውቃለን። እንደ ሰውነት ነው። ምክንያቱም ህመሙ ጣት ላይ ቢሆን ሙሉ ሰውነትን ይሰማዋል። ነገር ግን ሙሉ ሰውነትን ቢሰማው ችግሩ የት ጋር እንዳለ ስፔሲፊካሊ ጣት ላይ ከሆነ ጣት ነው። ጣትን ስለማን ወድህ አይደለም ወይ ጣቱ ላይ ጥላቻ ኑሮን አይደለም፣ ያለውን በሽታ እንዲዳን ነው። ለምን ነገሮችን እስከ መቼ ነው የምንሸፋፈነው? እውነት እንናገር። እናውቃለን እኮ ከዚህ በፊት በሞደቦን ጊዜ ተለይቷል። የኑወርና ያኛዋ አመራሮችና ምሁራኖች ችግር፣ የኑወር አመራሮች ችግር ቡድንተኝነት ነው። ያኛው አመራሮች ችግር ሽፍተነት ነው፣ ከሽፍታዎች ጋር የመስራት። ይሄን ባህል እስካሁን አለ፣ አላለቀም። ስለዚህ የጋምቤላ ሰላም እና የህዝብ ኑሮ የምታስቀደሙ ከሆነ በቃ ወይዘሮ ለምቱ ከስልጣን ወርዶ ሜቢ ለብልጽግና ቁልፍ ሰውና ማጣት የሌለበትን ሰው ከሆነ ሌላ መደብ ላይ ይመደቡ።
የሰው ህይወት እኮ ይቀድማል። አንድ ግለሰብ ከእንዴት ከጋምቤላ ህዝብ በላይ ኢምፖርታንት ይሆናል? ስለዚህ ችግሩ የጋምቤላ ችግር ግልጽ ነው። ከዚህ 30 ዓመት በላይ ሰላምና ልማት እንዳናገኝ ያረገን ያለው እኮ ግልጽና አንድ ቡድን ነው። ሌሎች የጋምቤላ የኢትዮጵያ ክልሎች እኮ እየሄዱ ነው ያለው በልማት፣ እኛ ግን ወደ ኋላ እየሄድን ያለን ነው። ገና ጥቃቱ ይደርሳሉ። ወይዘሮ አለሚቱ ስልጣን ላይ እስካሉ ድረስ ሌላ ርዕሰ መስተዳድር ይመደብ፣ ችግሩ ይፈታል። ቀላል ነው እኮ። ጋምቤላ እኮ ብዙ ስፋት የለውም። የህዝቡ ቁጥር ደግሞ ትንሽ ነው። የጋምቤላ ክልል ለመቆጣጠር ቀላል ነው። ምንም አስቸግሩ። ወንጀለኞች ለመለየት እኮ አይከብድም፣ ቀላል ነው። እና አመሰግናለሁ። ታንክ ዩ